እሺ እንደምን አደራችሁ። የዛሬው ፕሮግራማችን እጅግ በጣም ልዩና እስከዛሬው በተለየ መንገድ ንቅናቄ የፈጠርንበት ነው። የትምህርት የንቅናቄ የክረምት እቅድ አለ። ይህ እቅድ ደግሞ በዋናነት የክረምት በጎ ፈቃድን መሰረት አድርጎ ከበላይ አመራሮች በተሰጠው አቅጣጫ መሰረት እና እቅድ መሰረት የንቅናቄ ስራ እየተሰራ ነው ማለት ነው። ስለዚህ ምንድነው ያው ወረዳችን ውስጥ ከ74,000 በላይ ተማሪ ዘንድሮ ይመዘገባል ተብሎ ይጠበቃል። ከነዚህ ተማሪዎች ውስጥ የኢኮኖሚ ችግር ያለባቸውን ተማሪዎች አንድ ደርዘን ለአንድ ተማሪ በሚለው አሰራርና መሪ ቃል መሰረት መደገፍ ስላለብን እንደ ወረዳ ሀብት ማሰባሰብ ጀምረናል። ስለዚህ እዚህ ጋር የተሰበሰበው ሀብት ቀላል ሀብት አይደለም፣ በአጭር ጊዜ የተፈጸመ ተግባር። ነገር ግን የተማሪዎቹ ቁጥር ከፍተኛ ከመሆኑ ጋር ተያይዞ ስራው በዚህ የሚቆም አይደለም። ይሄ የመጀመሪያ። ከዚህ በኋላ በበለጠ ደግሞ ንቅናቄ ፈጥረናል። ሀብት የማሰባሰብ ለተማሪዎች ከአንድ ደርዘን ለአንድ ተማሪ የሚለውን አሰራር ትምህርት እስከሚጀመርበት ድረስ አጠናክረን የምንቀጥለው ይሆናል ማለት ነው። ስለዚህ ሀብት ደግሞ የሚሰበሰበው ከተቋማት ከመንግስት ተቋማት ሊሆን ይችላል፣ ከግለሰቦች ድጋፍ ሊያደርጉ የሚችሉና በጎ ፈቃደኞች ይሰበሰባል። መንግስታዊ ካልሆኑ ድርጅቶችና ረጅ ድርጅቶች በአጠቃላይ ለዚህ ስራ ድጋፍ ሊያደርግ የሚችል አካልን በሙሉ እንዳመራር እንደ ተቋም አጠቃላይ ህዝቡንም ጭምር ሞቢላይዝ እያደረግ ቀጣይ ስራው ተጠናክሮ እንዲቀጥል ማድረግ አለብን። ይህንን ካደረግነ ወረዳችን ውስጥ በተለያዩ ቀበሌዎች ያሉ ህጻናት የኢኮኖሚ ችግር ያለባቸው ደብተር መግዛት የማይችሉ ህጻናትን በአጠቃላይ ድጋፍ ማድረግ ስለሚያስፈልገን ተግባሩን አጠናክረን እንቀጥላለን። ዛሬ ድጋፍ ያደረጋችሁ ተቋማት እና ክላስተሮች፣ አመራሮች፣ በአጠቃላይ ግለሰቦች ድጋፍ ያደረጉትን አካላት በሙሉ ምስጋና አቀርባለሁ። ስለዚህ ፕሮግራሙ በይፋ ተከፍቷል። አሁኑ መሪ ቃል አንድ ደርዘን ደብተር ለአንድ ተማሪ በሚል ለ2019 በጀት ዓመት ስራ የጀመርንበት ነው። ስለዚህ አሁን አመራሩ በከፍተኛ ሁኔታ አስተዋጽኦ ያበረከተበት ሁኔታ ነው ያለው። ቀጣይ ባንኮች አሉ፣ እነሱም ቃል የሚገቡበት ሁኔታ አለ። ሌሎችም መንግስታዊ ያልሆኑ ድርጅቶችን ቀጣይነት ባለው መልኩ እያሰባሰብን የምንቀጥል ነው የሚሆነው። ይሄ የመነሻ የንቅናቄ መድረክ ነው የተደረገው። ይህንን በክብር ተቀብለናል። በጣም እናመሰግናለን። ቀጣይነት ባለው መልኩ እንድንቀጥል ጥሪ አስተላልፋለሁ። አመሰግናለሁ። ለዛሬው የድጋፍ ማሰባሰብ ጅምር ስራ እናመሰግናለን። ማለት አጠቃላይ የሚፈለገው ከ2000 ደርዘን በላይ ደብተር ብቻ። አሁን በዚህ ፕሮግራም ያሳካ ነው 261 ደርዘን ደብተርና 130 ፓኮ እስክሪብቶ 3 እርሳስ ነው። ያ ማለት ከዚህ በኋላ ስራ ይጠይቀናል። በነገራችን ላይ ባለፈው በነበረው የዙም ሚቲንግ አንዳንድ ወረዳዎች በጥቅል እንደ ወረዳ ለአንድ ተማሪ አንድ ደርዘን ደብተር የማሟላት እቅድ ይዘው እየሰሩ ነው ያሉት። ያ ማለት 15000 ተማሪ ቢኖር በዛ ወረዳ 15000 ተማሪ ለአንድ ተማሪ አንድ ደርዘን የማሳካት ግብ ይዘው ማለት ነው የሚንቀሳቀሱ አካባቢዎች አሉ። ከኛ አንፃር በጅምር ደረጃ በጣም ጥሩ ነው። ክቡር አስተዳዳሪያችን ባለፈው ደብዳቤም ጽፈው በትምህርት ጽሕፈት ቤት አስተባባሪነት ለመንግስታዊ ያልሆኑ ድርጅቶች ተቋማት ደብዳቤ ማሰራጨት ስራ እንደዛ ተጀምሯል። ይሄ በንቅናቄ ደረጃ ጠቅላላ አመራር ያደረገው አስተዋጽኦ መልካም ነው። ከዚህ በኋላ ያለችውን ግን ትምህርት መረከብ አለበት። ትምህርት ይረከባል፣ ፓርቲ ያስተባብራል። ቢያንስ እንኳን በዞን ደረጃ የተቀመጠውን የትምህርት ቁሳቁስ እቅድ ለማሳካት ግን አንድ መመስራት መቻላል። ይሄ በተቻለ መጠን በዚህ ወር ለማጠናቀቅ ጥረት ማድረግ መቻላል። ማለት ነሐሴ ሌላ ወቅት ነው። ስራው በተፋዘዘ ወቅት የምንፈልገውን ግን ማሳካት የምንችልበት እድል ብዙ አይደለም። በሌላ መንገድ የትምህርት መዋቅር እስከታች ድረስ ያለው የመምህራን ትምህርት ቤቶች እና የትምህርት መዋቅር ታች ድረስ ያለው ከትምህርት ቁሳቁስ ማሰባሰብ አኳያ ሀብታቸውን የተቋማቸውን ፖቴንሻል መሰረት ተደርጎ እቅድ መጣል መቻል አለበት እና እያንዳንዱ ትምህርት ቤት እንዲሆን የራሱን አስተዋጽኦ ማበርከት መቻል አለበት። ያ ካልሆነ የምንፈልገውን እቅድ ማሳካት እና አንድ ደርዘን
ገብተን ለአንድ ተማሪ የሚለውን ግብ ለማሳካት ስለምንቸገር ከዚህ አንጻር ያለው ጉዳይ የትምህርት ተቋም ባለቤቱ ነው። በጎደለው በዋናነት ደግሞ ፓርቲ ያስተባበረ ግባችን ለማሳካት ጥረት መደረግ መቻል አለበት።